አስታራቂው ኢየሱስ፣ አማላጁ ኢየሱስ፣ ጌታው ኢየሱስ ለኦርቶዶክስ አንሷት ነው? በቂ አይደለም? እስቲ ንገሩኝ፣ በቂ አይደለም? ኢየሱስ አይበቃትም? እሱ እንድትነግሩኝ ነው የምፈልገው። በቂ አይደለም ወይ? ቦታ ልቀይር፣ ቆንጆ ቦታ አለኝ። በቂ አይደለም? አይበቃም ማለት ነው? ይሄ ቦታ ወሳኝ በቂ አይደለም ወይ? ክበሩልኝ። ግሬስዬ በቂ አይደለም? ተጨማሪ ያስፈልገዋል? አብሮት ከክርስቶስ ጋር የተሰቀለ ነበረ። አብሮት የተሰቀለ መከራውን የተቀበለ አብሮ በሱ ስም ይሆናል። የምወደው ልጄ ይሄ ነው ብሎ ነው እግዚአብሔር አምላክ የነገረን አይደል? አብ ወልድ መንፈስ ቅዱስ ነው አይደል እንዴ ጸበል የምትጠመቀው? እናንተ ጸበል እያላችሁ የምትፎግሩን በሌላ አይደል እንዴ? አባቴ ራት ሰጥሱን ተው። ኧረ ይብቃ፣ ውሸቱ ይብቃ። በእንትና ስም በማናቃቸው ስም እያመጣ ትፈወሳላችሁ ትላለህ። በሙሉ እየዋሻችሁ ኦርቶዶክስ ተዋህዶን ለማስጠላት ሌት ተቀን ትሰራላችሁ። ይኸው አብዛኛው ከኦርቶዶክስ ወጥቶ ነው ፕሮቴስታንት የሆነው። ከ34 ሚሊዮን በላይ ፕሮቴስታንት ተፈጥሯል ኢትዮጵያ ላይ። በምን? ክርስቶስን ብቻውን ፍለጋ ትንከራተታለህ። ኦርቶዶክስ ቤት ለብቻው ማምለክ አትችልም ክርስቶስን። በቂ አይደለም ክርስቶስ። በኦርቶዶክስ እምነቴ ክርስቶስ በቂ አይደለም። አይደለም ትምህርቱ እሱ አይደል? አይበቃም ክርስቶስ የሞተልህ እሱ ሆኖ ሳለ ለእኔ ለአንተ ህይወት ለማዳን ከእግዚአብሔር ለማስታረቅ የመጣው የተሰቀለው በቂ አይደለም። ከክርስቶስ ኦርቶዶክስ ቤት ውስጥ ክርስቶስ ብቻ ይመለካል፣ ይዘመራል። እስቲ አንድ መዝሙር አምጣልኝ። አንድ ዘማሪ ኦርቶዶክስ ሲዲው ላይ ሙሉ ስለ ኢየሱስ የዘመረ ስለ እግዚአብሔር አምላክ ብቻ የዘመረ አምጣ። ቢያንስ 8ቱ መዝሙር ለቅድስት ድንግል ማርያም የተዘመረ ነው አይልም መጽሐፍ ቅዱስ? ዘምሩላት አይልም? አይልም መጽሐፍ ቅዱስ? ካላምጣ አምጣ አይልም። 8ቱ መዝሙር ስለ ማርያም አንድ ምናልባት እግዚአብሔር ምናምን የሚል ቃል አለው። ኢየሱስ የምትበለው ስም ሲመጣ ድንግጥግጣቸው ይወጣል፣ ይደነግጣል። ጴንጤውን እንዴት ነው ወዲያው የሚል ድፍን ፕሮቴስታንት ዮኒ ማኛ ኦርቶዶክስ ተዋህዶ ነው ይላል። ድፍን ሙስሊም ወጥቶ ኦርቶዶክስ ተዋህዶ ነው ይላል። ኦርቶዶክሱ ደግሞ ወጥቶ ይሄ የሚቀመው የሚያጨሰው የሚጠጣው የስም ድቁና ያለው የስም እንጂ ምንም የሚያውቀው ነገር የለም። የስም ድቁና ያለው ዮናስ ኦርቶዶክስ አይደለም ጴንጤ ነው ይላል። ለምን? ኢየሱስ ብቻውን ሁሉን ማድረግ ይችላል ስላለ። የምገፋው ለዛ ነው። ምንም ማድረግ አይደለም። አርሴማ ለዮኒ ማኛ ምንም አታረግለትም እያልኩ ነው። አስረግጬ እነግርሃለሁ። ተክለ ሃይማኖት ምንም ማድረግ ማናቸው ምንም ማድረግ ናፈይ ለእኔ ብለው ምንም ያደርጉት ነገር የለም። ምንም
በግድ ተቀበል አልቀበልም። ሰለስቱ ደቂቃን ቅዱስ ገብርኤል ከእሳት ያወጣቸው ምን ብለው ነው? ለአንተ አንሰግድም የምንሰግደው ለእግዚአብሔር አምላክ ነው ብለው ሲሉ አይደል እንደ እሳቱ ሲከታቸው አራተኛ ቅዱስ ገብርኤል ሆኖ የተገኘው በእሳቱ ሲረማመዱ ሲዘምሩ እግዚአብሔርን ሲያመልኩ ለሌሎቹ ካልዘመራችሁ ብላችሁ ያዙ ይልቀቁኝ የምትሉ አይደላችሁ እንዴ? ለተክለ ሃይማኖት ዘምርለት የምትል አይደለ እንዴ? ለሁሉም ዘምሩ የምትሉ አይደላችሁ? የውሸት ትምህርት እያስተማራችሁ አይደል እንደ ህዝቡን የጨረሳችሁ? ቤተክርስቲያን የሚያሄደው ለምን ይመስላል? ለምን የማሄድ ይመስላል? የውሸት ትምህርት ስላለው እኮ ነው የማሄደው። የውሸት ምን አዳረቀ? ኮፒ ሊንክ ኒው ተባረኩ ልጆች። ይኸውላ ተደብቀናል ወይ ብለው እመቤቴ መሰክረኝ። ይኸውላ ጉድ አለ ወይ? እናታችንን ክርስቶስን አዋረዱብን ከንፈር ሳሙ እያሉ ኢቭን ሰቅጥጦታል ኤርሚያስን። ይቅርታ ይሆንዬ ይሄን በማንበቤ በጣም ይቅርታ ብሎ ሰቅጥጦት ነው በክርስቶስ ስሞ ምራቁን የሱን ምራቅ ልብሱ ላይ ተንጠባጥቦበት ያን ልብስ ቅድስና ነው እንዳታጠዋለው ብለው ነው ያስተማሩት። ማርያም መጣ ከንፈሩን ሳመችው ብሎ የሚያስተምር የመንደር የጥንቁልና ትምህርት ነው እያስተማሩ ያሉት። አልፋታ እግዚአብሔር ይገስጻችሁ። ክብሩ እንዳዋረዳችሁ እግዚአብሔር አምላክ እናንተን አዋርዶ ያሳየኝ። የሚዘገንን ነገር አድርጋችሁ ዮኒ ትንሽ ጊዜ ስጠን ይሄን ነገር እንኳን እንጠይቅበት ብለውኛል። እነ ኤርሚሻ ሰሞኑን ከ2 ከ3 ቀን በኋላ ደግሞ ገብተን እንነጋገራለን። አይ ሙሉ አንድ መጽሐፍ ቅዱስ አይጠቅስልን። አንድ ጥቅስ የሚጠቅስልን የለም። ስድብ ኢየሱስ ያድናል፣ ብቻውን አማላጅ ነው፣ አስታራቂ ነው፣ ጌታ ነው፣ ብቻው መጽሐፍ ቅዱስ ነው የሚለው እኔ አይደለም። አማላጅ ተብሎ ሌላ የተጻፈ መጽሐፍ ቅዱስ ላይ አምጣልኝ። ሌላ ያማልዳል ተብሎ የተጻፈ መጽሐፍ ቅዱስ ላይ አምጣና አሳምነኝ። መጽሐፍ ቅዱስ ላይ ከኢየሱስ ክርስቶስ ውጪ አማላጅ ብሎ የመጣ አምጣ። መጽሐፍ ቅዱስ ላይ አምጣ፣ እቀበላለሁ፣ ሙሉ በሙሉ እቀበላለሁ። የለም። በብሉይ ኪዳን ዘመን ለነ ሙሴ ብዙ ነገሮች ነበረ። ምክንያቱም በብሉይ ኪዳን ዘመን በህግ ነው፣ ህገ ኦሪት በህግ ነው የምትተዳደረው። ልክ በሙስሊም በሸሪያ ህግ እንደምትተዳደረው በሙሴ ዘመን በብሉይ ኪዳን ዘመን ህገ ኦሪት ይባላል። ለምሳሌ አንድ ሰው ኃጢአት ሲሰራ አይተ ካልተናገርክ በለምጽ ትመታ ነበር። በለምጽ ነው የሚመጣ፣ በዛ ይታወቃል። ኃጢአት ከሰራ ለምጽ ነው የምትለብሰው። ሴት ልጅ ከዘሞተች በድንጋይ ነው የምትወገረው። የሆነ ጥፋት አጥፍተ መስዋዕት አቅርበ በሱ ነው እግዚአብሔር የሚቀበልልን። ህገ ኦሪት ይባላል። ከዛ ክርስቶስ ኪዳኑ ከመጣ በጸጋ ነው የምትድነው። ደስ የሚል ክርስቶስ ራሱ ዋጋውን ከፍሎ ያንን ሁላ ዋጋ ከፍሎ በጸጋ እንዲሁ በጸጋ ያድናል። ስላመንከው ስታምነው የሱ ስትሆን ሌላው ነገር ትርፍ እንደሆነ ታውቃለህ። ያራዳ ልጅ ሌላው ምንም ትርፍ ነው። መጠጡ ብትለው ሺሻው ብትለው ምኑ ብትለው ትርፍ ምንም ጥቅም የሌለው ቆሾ ቆምቦሬ መሆኑን ትረዳለህ። ልክ እሱን ስትይዝ እሱን ቀመስ ቀመስ ስታደርገው ክርስቶስን ምንም ሌላ ነገር ስድባቸውን ማየት ነው። አባቴ ተመልከት፣ እዚህ ጋር ሰውን መተት እየመተቱ አሳበዱት። መተት የሀገር ደብተራ የምታገኘው
ኦርቶዶክስ ቤት መተት እንትና ማየት ትችላለህ። በመተት አንደኛ መምህር ማን የሚባለው አምጡልኝ፣ ራሳችሁ ጥቀሱት። ኦርቶዶክሶች ጥቀሱት። እዚህ ጋር ማን ነው መተት እያደረገ በመስቀል ገንዘብ የሚቀበል? ራሳችሁ ጥሩት። ይኸው እኔ አልጠራውም። በመተት ሴጣን አወጣለሁ እያለ መምህር ግርማየው አባ ግርማ ሰይጣን አይወጣም። በነገራችን ላይ አንደኛ መተተኛ ያንዳንዱ እዚህ ጋር ይናገር መተት። ይሄው ራሳቸው ነው የሚጽፉ። አባ ግርማ በጣም ሀብታም ነው፣ ገንዘብ አለው፣ መተት የሚመትትበት በክርስቶስ ስም አይደለም የሚያድነው። ኢየሱስ አቃፊ ደጋፊ አይፈልግም። የአራድዬ ልጅ ምንም አይፈልግም። አቃፊ ደጋፊ እንዲያርጉልኝ እንዲያግዙኝ የሚል አምላክ አይደለም። ሁሉንም አድርጎታል። ለሰው የማይቻለው በሙሉ ክርስቶስ አድርጎታል። ሞትን ድል አድርጓል። ኃጢአተኞች ሲተፉበት ሁሉ ነገር ሲያደርጉ የሚሰሩትን አያውቁምና ይቅር በላቸው ብለው በኃጢአታችን ለእኛ ብሎ ተገርፏል፣ ተሰቃይቷል፣ በቀራኔው ተሰቅሏል። ሌላው ቀርቶ አብን ወልድ ሲሆን በትንሽ ደረት በጠባብ በእኛ በሴት በቅድስት ድንግል ማርያም ሰው ሆኗል። የማይቻለው በሙሉ አድርጎታል። በሙሉ የማይቻለውን ነገር በሙሉ ክርስቶስ አድርጎታል። ለዚህ ነው የማመልከው። ሰው ልጅ ሊያደርገው የማይችለውን በሙሉ ክርስቶስ አድርጎታል። እስቲ ያንን ያደረገ መጽሐፍ ቅዱስ ላይ አምጡልኝ። አየህ፣ ስድብ ነው። ለምን ስላላስተማሯቸው መጽሐፍ ቅዱሳዊ ጥቅሶች አያመጡ። የኔዎቹ ኮፒ ሊንክ እያደረግን መማር ነው ዛሬ። ሞትን ድል ያደረገውም እሱ ብቻ ነው። 3 ተሰቅለው ነበሩ አይደል? በቀኝም በግራው ነበሩ። ሞትን ድል ያደረገው ክርስቶስ ብቻ ነው። እነሱ ጊዮርጊስ 3 ሞቶ ተነስቷል ይላሉ። አምላኬ ሆይ ይቅር በለኝ። ጊዮርጊስ ወታደሩ 3 ጊዜ ገድለውት 3 ጊዜ ተነስቷል። ጠይቋቸው። ጊዮርጊስ 3 ሞቶ ተነስቷል፣ በ4ኛው ነው የሞተው ብለዋል። እኔ አይደለም። እንግዲህ ነው የምነግራችሁ ቤተሰብ። ሰባት ጊዜም የሚል አለ፣ ግን እኔ ልቀንስላቸው ትንሽ 3 ላድርግ። በእውነት አረ ዲኤንኤ 13 ይለኛል። አረ ተው ዲኤንኤ ግን ተው። ስለዚህ እውነቱን ነው የምነግርህ። እኔ ጥላቻ በፍጹም ከፍለኝ የለኝም። የተዋህዶ ወንድምና እህቶቼን የማዳን ስራ ነው የምንሰራው። የተዋህዶ ወንድምና እህቶቼ መዳን አለብን ሁላችን። የሚጸለየው የሚዘምረው ሁሉ ነገር የሚደረገው ክርስቶስ ከበቂ በላይ ነው። ዓለምን ሊያድን የመጣው ማን ነው? ማን ነው? ንገሩኝ እስቲ። እዚህ ጋር ያላችሁ ጥያቄ ነው ለኦርቶዶክስ ወንድምና እህቶቼ። ዓለምን ሊያድን የመጣው ማን ነው? ጠቀስ ጠቀስ አድርጉልኝ እስቲ። ቅር እያላችሁም ቢሆን እሷን ጥቀሱ። አዎ ገባ። ኢየሱስ ከሆነ አዳኙ እሱ ከሆነ ዶክተር እሱ ታረቅ ትሄዳለህ። ምን ፍለጋ ትሄዳለህ? እስቲ ጀለሴ ንገረኝ። እሱ ጋር እንኳን ብትሄድ እዛ ሰው ጋር ራሱ ጋር ዋናው ጋር ሄድ ነው የምትባለው። ሊድ ብትል ራሱ እንደው ለባህሉ ድምቀት እስቲ
ቼክ ላድርግ የሆነ ቦታ ደርሼ ልምጣ ብትል የሚነግርህ እሱ ጋር ሄድ ብሎ ሌላ ቦታ ጋር ራሱ ሊሄድ ብትል ራሱ ጽፎ ምናምን ሊያደርግልህ ሲፈልግ ቅዱስ ገብርኤል ጋር ብትሄድ ቅዱስ ገብርኤል ኢየሱስ ጋር ሄድ ነው የሚል። ቅዱስ ሚካኤል ጋር የመላእክት አለቃ ጋር ብትሄድ ምን ያደርጋል? ኢየሱስ ጋር ሄድ ይላል። ዋናው እሱ ነዋ። ሁሉም ነገር የሚያደርገው እሱ ነዋ። ያ መዳን በሌላ በማንም የለም ይላል ሐዋርያት ሥራ ምዕራፍ 4 ቁጥር 10 በኢየሱስ። ስለዚህ የሚያድነው እሱ ከሆነ እሱ ነው ሁሉን ነገር ማድረግ የሚችለው። ከሱ ውጭ ላድርግ ብትል የምትችለው ነገር የለም። ችግሩ ምንድን ነው? እናንተ ሽንጣችሁን ገትራችሁ የምትከራከሩለት ኢየሱስ አይደለም። የሚያመኝ እሱ ኦርቶዶክስ ሆነን ከኔና ከእንዳልኩ ውጭ እንዳልካቸው ዘነበ እግዚአብሔር አምላክ አብዝቶ ይስጥ። ከኔና ከእንዳልካቸው ዘነበ ውጭ ሽንጡን ገትሮ ለክርስቶስ ለኢየሱስ አዳኝነት፣ አስታራቂነት፣ አማላጅነት፣ ጌትነት የሚከራከር አንድ የተዋህዶ ልጅ አታመጣ። ወፍ አየህ፣ ኦርቶዶክስ አማራ ስትሆን ስደብ፣ ሞልጭ፣ አዋርድ፣ ምንበል ነው። መተት የሚያመጡ ይሄን ሁላ ስህተት በብዛት እየሰሩብህ ያለው በእምነት ላይ እነሱ ናቸው። ገባና የአማራ ኦርቶዶክስ ተዋህዶ ተማሩ። አዳኝ ኢየሱስ ነው። ሁሉን የሰጠን የአብ ልጅ ነው። ያስታረቀን ማን ያስታረቀ? እስቲ መጽሐፍ ቅዱስ ላይ ሌላ አስታራቂት ብሎ አዲስ ኪዳን ላይ ያለ አንድ አምጣልኝ። ኢሳይያስ ላይ የተነገረው ትንቢት ነው የተፈጸመው። ስድባቸው እንዴት ደስ እንደሚል እኔ ደስ እያለኝ ነው። ምክንያቱም ደስታ ላይ ነኝ እኔ። በማን በጌታ ደስ ይበላችሁ ይላል መጽሐፍ ቅዱስ። በጌታ ደስ ይበላችሁ። በቴዲ አፍሮ ደስ ይበላችሁ በልልኝ። እዛቤ ነገርኩህ እኮ ቴዲ አፍሮ ጎጃም ላይ እና ጎንደር ላይ ሬክላም ይዘ ልብሱን ይዘ እንትኑን ይዘ ቴዲ ንጉስ ነው እያልክ ብትል አብረው ዘፈን ከፍተው ይከተለዋል። ጎጃም ላይ ጎንደር ላይ ግን ኢየሱስ ጌታ ነው ብለህ መጽሐፍ ቅዱስ ይዘህ ብትሄድ ትገደላለህ። ይሄ ዋሻ ዴኔ ክበርልኝ አባት አልዋሽም። ቴዲ አፍሮ ንጉስ ነው ብለህ ቀጥታ ብትሄድ ጎንደርና ጎጃም ላይ ማንም አይነካም። ኖባዲ አብሮ እንዲያውም ይከተለዋል። አብረህ ልክ ንጉስ ነው እያሉ ኢትዮጵያ ሀገሬ ምናምን እያልክ አብረህ ተዘምራል። ኢየሱስ ጌታ ነው ብለህ ግን መጽሐፍ ቅዱስን ይዘህ መንገድ ላይ እየሰበክ ብትሄድ ቀንጥ ሰው ቁጭ ነው የሚያደርግ። ይሄ ነው። ለዚህ ነው አማራ ክልል ችግሮች እየተፈጠሩ ያሉት። ጌታቸውን አያውቁም። ጌታቸውን አያውቁም። አየህ፣ ተዋሸ። እዚህ ጋር አልዋሸው። የኢየሱስ ጌትነት የረከሰበት ክልል ቢኖር አማራ ክልል በክርስቲያኑ ነው። አብዛኛው ኦርቶዶክስ ሆኖ ኢየሱስን አርክሶ ዘፋኝን አዝማሪን የሚያነግስ አማራ ክልል ይባላል። ያውም ኦርቶዶክስ ነው። ኦርቶዶክስ እኮ እኔ ኦርቶዶክስ ነኝ። ኢየሱስ ጌታ ነው የምል አማላጅ ነው፣ አስታራቂ ነው፣ ሁሉን አራጊ ነው የምል አማራ ክልል ኢየሱስ ጌታ ነው ብለህ መጽሐፍ ቅዱስ ይሰብክ ህይወትን ይሰዋል። ኢየሱስ አልተሰበከም። አማራ ክልል ላይ አያውቁትም። ኢየሱስን አልለመዱትም፣ አልተለማመዱት። አዳኛቸውን አልተለማመዱትም። 44ቱ ታቦት ብሎልህ ሌላ በሙሉ ያለ ኢየሱስ አይደለም። ኢየሱስ አይደለም። ታቦት የሙሴ ታቦት አዲስ ኪዳን ላይ የለም። የአዲስ ኪዳን ታቦት ኢየሱስ እንደሆነ እኔ ቤት ከዲያቆን
ያሬድ ጋር ተነጋግረናል። የአዲስ ኪዳን ታቦት ኢየሱስ ክርስቶስ እንደሆነ በአደባባይ መስክሯል። ስለዚህ የያዛችሁት ኢየሱስን ስላልሆነ ትወዛገባል። አንዴ አርሴማ ጋር ትሄዳለህ፣ አንዴ ክርስቶስ ሳምራ ትላለህ፣ አንዴ ሕፃኑ ቂርቆስ ትላለህ፣ አንዴ ሕፃኑ በዚህ ወጥቶ አንዴ ሕፃኑ በዚህ ገብቶ እያልክ ስትሽከረከር ትውላለህ። ዋናውን ሳትይዝ ማለት ነው። ግራ አትጋባም። እኔ ኢትዮጵያ ሰላም እየሆነችልኝ ነው። ሰላሟን ስጨርስ ፖለቲካዬን ጨርሼ የክርስቶስን አዳኝነት በመመስከር የምኖር ሰው ነኝ። ፖለቲካው እያለቀ አልቋል። ለምን ብያለሁ? የትም አይደርስም። ፖለቲካው እየተረጋጋ ነው። ፖለቲካው እያለቀ ነው። የክርስቶስ ጌትነትን እየመሰከርኩ የሰማይ ቤቴን እያመቻመችኩ እኖራለሁ። ኢየሱስ ሲባል የሚናደደው መቼማ እንደሆነ ታውቃለህ። ኢየሱስ ጌታ ነው ስትል ነርቡ የሚነካው የሆነ ስሜት የሚሰማ ማን ነው? ጌታ ነው ያለበትና ሌላ በክርስትና እምነት ሆኖ ኢየሱስ ጌታ ነው ስትል ስቅጥጥ የሚለዋል። ስቅጥጥ። መጽሐፍ ቅዱስ ኢየሱስን አማላጅ ነው፣ ነቢይ ነው፣ ሁሉም ነው፣ ጌታም ነው፣ ሁሉ ነገር ብሎታል። መጽሐፍ ቅዱስ ሁሉ ነገር ብሎታል። ምክንያቱም ሁሉንም መሆን ስለሚችል በቀላሉ ላስረዳ ያራዳች። አሁን ለምሳሌ ማርክ ዘከርበርግ የፌስቡክ ማርክ ፌስቡክ ውስጡ አይደለም የሚኖረው። የፌስቡክ አፕን አደረገ። እሱ ጸዳ ያለ ኑሮ ይኖራል። እኛ ፌስቡክ ውስጥ ገብተን ፉንፉ እንላለን። ገባ? እሱ የራሱ ይወጣል። ሌላው ጋር ነው ቢል ጌትስ የሶፍትዌሩን እንትን ብሎ የሰጠን ቢል ጌት በህይወት አለ፣ ጸዳ ብሎ እየኖረ ነው። እኛ በኮምፒውተር ግን እንፋጃለን። እሱ ነው ፓተንት አለው፣ የራሱ መብት አለው፣ የእሱ ነው ተብሎ እንዲጻፍ ተደርጎለታል። ከዛ በኋላ ኮምፒውተር ውስጥ ገብቶ አንተ በጻፍክ ቁጥር ቢልጌት እየመጣ የሚመልስልህ አይደለም፣ ሲስተሙን ነው የሰጠን። እግዚአብሔር አምላክም እንደዛ ነው ያደረገ። ምድርን ሰጥተዋል፣ ተጠቀሙበት። በላብ ጥረ ግረ ብላ ብሎ ሰጥተዋል። የሚመለከውን ሰጥተዋል። ሁሉን ነገር ሰጥተዋል። አሁን ለምሳሌ ይህን ኮምፒውተር ይህን ቲክታክ ለመልካም የሚጠቀሙበት አለ፣ ለመጥፎ የሚጠቀሙበት አለ። ኢንፎርሜሽን ለማስተላለፍ የሚጠቀሙበት አለ፣ ትወርክ ለማድረግ የሚጠቀሙበት አለ፣ ለመስበክ የሚጠቀሙበት አለ፣ ለሌላ የሚጠቀሙበት አለ። ተግባባን? ለፖለቲካ የሚጠቀሙበት አለ። ምን አለ ግን ይህን ነው። አሁን ስቲቭ ጃብስ፣ እኔ አይፎን ነው በጣም የምወደው። ስቲቭ ጃብስ ነፍሱን ይማረው አይፎንን ፈጥሯል። አይፎንን ከፈጠረ በኋላ እኛ በአይፎን ፉንፉን እንላለን። እሱ ግን በህይወት የለም። የአይፎን ቴክኖሎጂን ኮዱን በሙሉ ጨርሶ የእንትን ያለ ሰው እሱ የለም። ስራው ግን አለ። አየህ፣ ችግሩ ምንድን ነው? ፈጣሪ እግዚአብሔር አምላክ ሁሉን ነገር ቺፕሷል። ቺፕሱ ማለት መጽሐፍ ቅዱስ ቺፕሱን ሰጥቶናል። መጽሐፍ ቅዱስን ሰጥቶናል። እግዚአብሔር አምላክ ተጠቀሙ ብሎ በመልካም መጠቀም የምትችለው ከፈለክ አንተ ነህ። በመጥፎ የምትጠቀመው አንተ ነህ። ኮምፒውተርን አሁን ስልኩን ከፍቶ ለሽጎራ ለማየት የሚጠቀሙበት አለ፣ ሙዚቃ ለመስማት የሚጠቀሙበት አለ፣ ዜና ለመስማት የሚጠቀሙበት አለ፣ ሁሉም የሚጠቀሙበት አለ። መጽሐፍ ቅዱስም እንደዛ ነው። መጽሐፍ ቅዱስን ተጠቅመው የሚያታሉ ሰዎች አሉ፣ በትክክሉ የሚያመልኩበት አሉ፣ የእግዚአብሔር መልእክት የሚያስተላልፉ አሉ፣ እንደገና ደግሞ የሚያጭበረብሩ። አየህ፣ ልዩነቱን ማወቅ ያስፈልጋል ማማዬ። ይሄን ነው አየህ። ስለዚህ አሁንም የምልህ ምንድን ነው፣ እግዚአብሔር የሰጠን ቺፕስ መጽሐፍ ቅዱስ ይባላል።
ከእግዚአብሔር ጋር የሚያገናኝ ነገር ምን ይባላል? መጽሐፍ ቅዱስ። መጽሐፍ ቅዱስ ቀጥታ እየመራ ይሄዳል ወደ እግዚአብሔር ወደምትፈልገው ቦታ። ሰላምን የሚሰጥ መጽሐፍ ቅዱስ ይመራሃል፣ ያስገፋሃል። ስለዚህ አብዛኛዎቹ የምትቸገሩ ምንድነው? መጽሐፍ ቅዱስን ትተህ ገድለ አርሴማ ብሎ ይመጣል። የክርስቶስ ሰምራ ገድል፣ የተክለ ሃይማኖት ገድል ብሎ ይመጣል። እውነትህን ነው። ከክርስቶስ በልጦብኝ ነው የአርሴማን ገድል የምሰማው። የተክለ ሃይማኖትን ገድል የምሰማው ከክርስቶስ በልጦብኝ ነው። የሌሎቹን ገድል የምሰማው ከክርስቶስ በልጦብኝ ነው አይደል? በየቀኑ ማንባቸው ከክርስቶስ በልጦብኝ አዳኙን ትቼ ሌሎች ቦታ ጋር ያዙ ይልቀቁኝ ምለው በዛ ምክንያት ነው አይደል? ይሄ ነው ችግር። ለዛ ነው ብዙዎቻችሁ ቆም ብላችሁ አስቡ። ያዳነ የሞተልህ እሱ ክብሩን ይውሰድ። ከሙታን ሞትን ድል አድርጎ የተነሳው ኢየሱስ ክርስቶስ ክብሩን ይውሰድ። ክብር ሁሉ ለሱ ይሁን፣ ምስጋናው ለሱ ይሁን። ይህን ስትል የሚበሽቀው ማን እንደሆነ ታውቀዋለህ።